Timber. Gyökeres, what a hit! Viktor Gyökeres has come up with a spear of a strike for Arsenal. Gyökeres, space! Oh, that's a brilliant goal! Viktor Gyökeres has his moment to savor in the North London derby. ግዙፍ ነው፣ ጠንካራና ታታሪ፣ ጎል ለማስቆጠር የተፈጠረ ኮከብ፣ ፈጣን አይደለም፣ ግን ጉልበት ሲበዛ በሚጠይቁ ፍልሚያዎቹ ያለ ኳስም ከኳስ ጋርም በድፍረት መዋደቅ ይችላል። 6 ጫማ ከ2 ኢንች ይረዝማል። የመድፉ ሕያው ንጉሥ ቴሪ ዳንኤል ኦነሪ 14 ቁጥር ወራሽ ነው። 65 ሚሊዮን ፓውንድ አርሰናልን አስወጥቷል። በረጅሙ በአየር የሚላኩ ኳሶችን አውርዶ ለጓደኞቹ እድል ይፈጥራል። ግራ ቀኝ ጸንቶ ታትሮ ይታገላል። የጎል እድሎችን ካገኘ የማይሳሳተው የሞደርን ዴይ አጥቂ ነው። ፕሪሚየር ሊጉ ከስካንዲኔቪያን ከኤሪን ሃላንድ ሮቦቱ ቀጥሎ ያገኘው ታታሪውም ኮከብ ነው። በአርቴታ ፈቃደኝነት ማጣት ምክንያት ባለፉት ዓመታት በእውነተኛ ነምበር 9 ድርቅ ሲመታ የከረመው የዘንድሮ አርሰናል ሳይሰጠውም ሳይቀርብለትም እላፊ ጎል እንዲያገባ የሚጠበቅበት የመድፉ ፊት አውራሪው መረብ በጣሹ ሳተና ነው። እርሱ እየደረሰ ከዋንጫው ፊት የመሽኮርመም አባዜ ያለበት አርሰናል የወሳኙ ሰዓት የድል ተስፋው የጎል ሚስጥር ነው። ሲቲን ለምኑ በፍቃዱ ወደ ሻምፒዮንነት ፉክክሩ የጋበዘው መድፈኛ ሳይሰጠውም እንዲያገባ ግዳጅ ያለበት ጎል ማስቆጠር ዋናው ስራ የሆነ መረብ በጣሹ መድፈኛ ነው። ቪክቶር ዮኬሬስ ይባላል። አጥቂውን ገዝቶ አጫወቱ ሳይፈጠር ለአርሰናል ድል ጫናዎችን ችሎ እየጣረ ያለው መድፉን ፈልጎ ሰሜን ለንደን በብዙ የዝውውር ገበያ ውዝግብ ኤምሬትስም ደርሶ ጎል እንዲያገባም በአፋልጉኝ መጥቶ ከአርቴታ የጨዋታ ስትራቴጂ ጋር በተያያዘ አቅራቢዎቹ ሳይጠፉ እንደ ልቡ አቀባይ በማጣቱ ያለ ኃጢአቱ ብዙ የተተቸው ዛሬም ያርሰናል የቁርጡ ሰዓት ቀጣይ የዋንጫ ድል ምኞት ዋናው ኮከብ ነው። ከአይኮኒክ የድል ጭፈራው ጋር የሚታወቀው ስዊድናዊ መድፈኛ ቪክቶር ዮኬሬስ Well, he couldn't miss from that range, but that feels like a big moment for the striker. A goal in a big game. Odegaard, Gyökeres can take it with him. Gyökeres for 4! Derby Day dominance. እርሱ በሁሉም መድረኮች እስካሁን ለአርሰናል 15 ጎሎችን አስቆጥሯል። ከሰሜን ለንደን ደርቢ ማንነቱን ለሚጠራጠሩት አሳይቷል። ቀርቦለት ካስቆጠረው ታትሮ ያስቆጠረው ይበልጣል። አድማጮች፣ የጋርዲዮላ ሲቲ ለኤሪን ሃላንድ ይጫወታል። ሲቲዝንስ ለጎሉ አውራቸው የተቃኘ ሃላንድን ያስቀደመ የጨዋታ ቅርጽ ይከተላሉ። ጣጣቸውን የጨረሱ ኳሶችም ሆነ ለጎል እድል የቀረቡ ኳሶችን ለሮቦቱ ይፈጥራሉ። ሃላንድም እንደ ልቡ መረቡን ይፈትሻል። ይህ ጋርዲዮላ ሃላንድን ከገዛበት 3 ዋንጫ ካሸነፈበት ያ ድንቅ የትሪብል ዓመቱ ጀምሮ ያለው የሲቲ የጨዋታ መንገድ ነው። ከኬዲቢ እስከ ጎንዶጋን፣ ከበርናንዶ ሲልቫ እስከ ዶኩ፣ ከፎደን እስከ ግሪሊሽ፣ ከቼርኪ እስከ ኦማር ማርሙሽ ወይ ሴሜኒዮ የመጡት የሄዱት ሁሉ ሃላንድን አስቀድሞ ይጫወታሉ። ከሮቦቱ ጋር በጎሉም ይደምቃሉ። ማንቸስተር ሲቲም ወደ ከፍታው ዋና 9 ቁጥሩ ላይ በተመሰረተ አጫወቱ ያንጸባርቃል። ይህ አጥቂውን ገዝቶ ለአጥቂው የሚሆን አጫወትን የመቃኘት የጋርዲዮላ ሚስጥር ነው። Week after week after week, who will ever stand in the way of Erling Haaland? ይህ የሲቲዝንስ ልምድ በአርሰናል ቤት ተቃራኒ ነው። መድፈኞቹ ምስጋና ለጠንቃቃው አሰልጣኛቸው ማይክ አርቴታ አጥቂውን ገዝተው ገና ጨዋታውን አልፈጠሩም። ለመፍጠርም አማራጭ ኖሯቸው ፍቃደኛ አይደሉም። ቪክቶር ዮኬሬስ ላይ ማዕከል ያደረገ የአጥቂውን ጎል የማስቆጠር አቅም ለመጠቀም የፈቀደ የጨዋታ ቅኝት መድፉ ቤት በአፋልጉኝ ማስታወቂያም አይገኝም። እንደ ቡካዮ ሳካ፣ ኦዴጋርድ፣ ኤዜራይስ፣ ዙቢሜንዲ፣ ትሮሳድ፣ ማርቲኔሊ፣ ማዱኬ፣ ዩሊያን ቲምበር፣ ካላፊዮሪ ያሉ የአርሰናል ኮከቦች ለዮኬሬስ ከፈጠሩት የጎል እድል በተሻለ ራሱ አጥቂው ለአርሰናል የማጥቃት አጋጣሚ በታታሪነት የፈጠራቸው ኳሶች በመድፎ የማጥቃት እንቅስቃሴ የተሻሉ ናቸው። በጎሎቹ ባባከናቸው እድሎች መመዘን የነበረበት የቦክስ አጥቂ ከጨዋታ እንቅስቃሴ ርቆ ቆሞ በወጣባቸው በነካቸው ኳሶቹ በሸፈናቸው የሜዳ ክፍሎቹ ኢትማፖች ይመዘናል፣ ይተቻል፣ ይነቀፋል። አቅራቢዎቹ ኖረውም አቅራቢዎቹን እንደ ልብ ኳስ ለአጥቂው ከማቀበል
የጨዋታ እንቅስቃሴ ጋር በተያያዘ የሚነፍገው የአርቴታ የለየለት ጥንቃቄ ዋና ሰለባ ቪክቶር ዮኬሬስ እንደ ኤርሊንግ ሃላንድ በመጀመሪያው ዓመቱ ለሲቲ ትሪብል ከ50 በላይ ጎሎች ማስቆጠር ባይችልም ለመድፎ የአራቱ ዋንጫዎች ኳርዳፕል ጉዞ የቀሪው ሲዝን ሳይሰጠውም አሁንም ጎል እንዲያገባ የሚጠበቅበት መረብ በጣሹ መድፈኛ ነው። ሲቲን ለሊጉ ዋንጫ የጋበዘው አርሰናል የቀጣዩ ጊዜ ሻምፒዮንነት ፉክክር ዋናውም ተስፋ ነው። Gyökeres, brilliant strike! Gyökeres, is he in again? He is, you know! That's it today! አድማጮች ጨዋታዎችን ለማሸነፍ ጎሎች ያስፈልጋሉ። ጎሎችን ለማግኘት አሰልጣኞች የተለያዩ አማራጮችን በማጥቃት እንቅስቃሴያቸው ይነድፋሉ። እንደ ዮኬሬስ አይነት ለጎል የተፈጠረ ታታሪ አጥቂ ሲኖራቸው ደግሞ ለዋና አጥቂያቸው አቅርቦት ቅድሚያ ሰጥቶ የሚሰራ በነጻነት የሚያጠቁ የጎል እድል ፈጣሪ ፓስ ማስተሮቹ የሚደምቁበት ቡድን ይፈጠራሉ። ከማጋሊሽ ሳሊባ ጥንካሬ ከራይዝ ዙቢሜንዲ የተዋጣለ ሽፋን ጋር ሲወደስ የከረመው የመድፉ ባክፎር በፈርጉሰን ቅኝት አጥቂዎች ጨዋታዎችን ያሸንፉላል፣ ድንቅ መሪ ተከላካዮች ደግሞ ዋንጫዎችን ያመጡላል ተብሎ እንዳልተወደሰ አሁን በጫናው ሰዓት የአርቴታ ብዙ የተተቸው ፍርሃት ያጀበው ጥንቃቄ የተሞላው የጨዋታ ዕቅድ ከአድናቆት ወደ ስጋት ተገልብጦ ጨዋታዎችን ለማሸነፍ በነጻነት እንደ ልብ ለአጥቂው ኳስ የማያደርስ ዋንጫዎችን ለማሸነፍ ደግሞ የማይሳሳተው የመድፉ የተከላካይ መስመር እየተፈራረቀ መሳሳት በየጨዋታው እያሳየ የመጣ ሌላኛው የመድፉ ስጋት ሆኗል። ይህ በቲዬሪ ዳንኤል ኦነሪ አባባል ምንም በሕይወት አሸንፈ ማታ ከሆነ የድል መስመሩን ለመሻገር ፈተና ነው። አንዳንድ ጊዜ አሸናፊነትን፣ ድልን መፍራት መሸነፍን ከመፍራትን በላይ ይሆናል። ይህ እንደ እርግማን እየተከተለው ያለው የማይክ አርቴታ የዋንጫ ሜንታሊቲ ጥያቄ ጋር በተያያዘ ሁሌም ተመሳሳዩ ጥፋት ላይ የሚፈተነው አርሰናል ጥንቃቄ ባጀበው የጨዋታ ስትራቴጂው ምክንያት አጥቂውን ገዝቶ አጨዋወቱን ሳይፈጥር ምርጡን ጎል አስቆጣሪ ተስጦ እያባከነ እንደሆነ ይሄኛው የውድድር ዓመት ብቻ ካለፉት ዓመታት ሲበዛ የተለየው ሲዝን ምስክር እንደሆነ በርካቶች ይናገራሉ። I think it was so important what Gyökeres did today. I like him as a centre forward in the sense that I like a centre forward who's imperfect, who's a bit rugged, who's a bit of a handful. I'd hate to play against him. Sticks his body in, sticks his backside in. Doesn't necessarily do everything in the sort of most smooth or perfect way. As it pounces, Saka's away. Bukayo Saka to make it 3. Before Bereza! It is 3. Bereza in the North London derby for the 5th time in 2 games. ሰሜን ለንደን ትናንትም ቀይ ነበረች፣ ዛሬም ቀይ ናት፣ ነገም ቀይ ሆና ትቀጥላለች። ዋት ዱ ዩ ቲንክ ኦፍ ቶተናም? ስለ ቶተናም ምን ታስባላችሁ? ያው ቶተናም የአርሰናል ጎረቤት እንጂ ተቀናቃኝ አይደለም። የነበረው የኖረው የቀጠለው መልስ በሱፐር ሰንደይ ከቪክቶር ዮኬሬስ ድንቅ ጎል የማስቆጠር አቅም ጋር ከሰሜን ለንደን ታየ። የሊጉ አውራ አርሰናልም ከሊጉ ውራ ወልቭስ 2-2 ተለያይቶ ቆሌው ከተገፈፈበት መጥፎ ምሽት ማግስት እንደ ባለፉት ዓመታት ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ ላለመሆን ከመቼውም ጊዜ በላይ ብቻውን ሩጦ ብቻውን ዙሩን አክሮ ብቻውን ከለመደው ሁለተኛ ቦታ ላለማረፍ ሲቲን ወደ ዋንጫ ፉክክር ለምኖ ጋብዞ በደርቢው ቀን ከሰሜን ለንደን እንደ ሁልጊዜው አንጸባርቋል። አርሰናል 4 ቶተናም 1 ኤቢሪቼዝ እና ቪክቶር ዮኬሬስ የጨዋታው አንጸባራቂ ኮከቦች። The run-in starts here. Unmissable, unsurpassed, uninterrupted drama. From now until the final day, every win pivotal, every point precious. This is when heroes emerge and legends deliver. አሁን የፕሪሚየር ሊጉ የሻምፒዮንነት ፉክክር የሁለቱ ፈረሶች ሆኗል። አሁን የፕሪሚየር ሊጉ ራኒን ለታይትል ሬሱ ብቻውን ሲሮጥ በከረመው መድፈኛ ላይ ብቻ የተመሰረተ አይደለም። ይህ በሊጉ ከ3-4 ጨዋታዎች በፊት የነበረ የአድናቆት ቃላቶች ያጀቡት የመድፈኛው ጉዞ በራሱ አርሰናልም ታጥፏል። ዋንጫ የለመደው ለድራማም የተዘጋጀው ዳግም እየተገነባ ባለ ድንቅ ስብስቡ የተዋቀረው በጃንዋሪ ገበያም እንደ ማርክ ጉይና አንቶኒዮ ሴሜኒዮን የቀላቀለው የማስተሩ አሰልጣኝ ጋርዲዮላ ሲቲ ምስጋና ለጠንቃቃው አርቴታ የረሳውን የሊግ ዋንጫ መልሶ እንዲያስብ ጋብዟል። በቀሪው ሲዝን ሁለቱም ሁሉንም ጨዋታዎቻቸውን በማሸነፍ ላይ የተመሰረተ የሻምፒዮንነት እድል በእጃቸው እንዲይዙ አድርጓል። አድማጮች ካለፉት ተከታታይ የሊጉ ጨዋታዎች በቁርጡ ሰዓት ደርሶ ከመመለስ አባዜው ጋር አርሰናል ሲንሸራተት፣ ማንቸስተር ሲቲ በአንፊልድ ሞቶ ተነስቷል። ጋርዲዮላም እንግሊዝን ከረገጠ በሚከብድ
የሚያብደው ቀዩ ምድር ወሳኙን 3 ነጥብ ከሊቨርፑል ነጠቀ። ከሲቲዝንስ መንደር ደብዝዞ የከረመው የቡድን ህብረት ቴምፖ በአግባቡ የገነባበት ወሳኙ ድልም ሆነ። ሲቲ ፉልሃምን በቀጣይ መርሃ ግብሩ በምቾት 3-0 ምረታ። በ27ኛው ሳምንትም ሁሌም ጥፋቱ ላይ መሽኮርመም ሃንጎቨሩን ጭራሽ በሊጉ ደረጃ መዳቢ ወልቭስ አቻሮ ምሽት አርሰናል ሲወጣ አይቶ ኒውካስልን የገጠመው ማንቸስተር ሲቲ ሁሌም የሲቲ ዋና ጨዋች ባልደረባ የሆነው የታይኒሳይዱ ኒውካስል እንደ ልማዱ ከኢትሃድ ላለቃው ፎጣ ጣለ። እነዚህ ተከታታይ 3 የሊጉ ድሎች ሲቲን ወደ ዋንጫው ፉክክር ተኮሰ። አሁን ማንቸስተር ሲቲ ከረሳው ዋንጫ ተመልሶ እውነተኛው የሻምፒዮንነት ፎርሙላ የገባው ቡድን መንፈስን ከአርሰናል የወረሰ መስሏል። ልምድን ከላቀ የራስ መተማመን የያዘ በተደራራቢ ዋንጫዎች ክብሮች የደመቀ በማሸነፍ ጉጉት ውስጥ መሸነፍን በመፍራት እንደ አርሰናል ያራደ ዛሬም የአርሰናል ዋና አሰልጣኝም ዋና ተጋጣሚም በሆነው የማይክ አርቴታ ለሁሉም ጨዋታዎች የመቆመር የጨዋታ ስትራቴጂ ምክንያት የአድናቆት ቃላቶች ካጀቧቸው ውጤታማ ጉዞዎቹ የጥንካሬ ምንጮቹ ምርቆ ጥያቄ ምልክት ውስጥ ከወደቀው አርሰናል በተሻለ ማንቸስተር ሲቲ ዓመቱ ሙሉ ሲመራ ለከረመው አርሰናል ዋና የሻምፒዮንነት ፈተና ሆኗል። የዓለማችን ተወዳጁ ሻምፒዮና የእንግሊዝ ፕሪምየር ሊግ ዋንጫ ፉክክርም በቀሪው 11 ጨዋታዎች የሁለቱ ፈረሶች ሆኗል። የመምህሩና ያደቀ መዝሙሩ ከሊግ ዋንጫ የመድፉ ግብዣ ባሻገር በሊግ ካፕም ኤፍኤ ካፕና ቻምፒየንስ ሊግ አድቬንቸር ያለ ፍጥጫን ቀጣዮቹ 3 ወራቶች ምላሽ ይሰጣሉ። አርሰናል ወይስ ሲቲ? Timber, Gyökeres, what a hit! Victor Gyökeres has come up with a spear of a strike for Arsenal. I love to score, no matter who we're playing, but yeah, of course, in this kind of games, it's... ጎል ማስቆጠር ያስደስተኛል። ሁሌም ይህን ማድረግ የኔ ኃላፊነት ነው። ከመጥፎ ምሽት ማስታወሻችን ማግስት አሁንም ለመጨረሻዎቹ ድላችን በቁርጠኝነት ለመፋለም ዝግጁ እንደሆንን በእንዲህ አይነት የደርቢ ጨዋታ አሳይተናል። በእንዲህ አይነት ጨዋታዎች ጎል ማስቆጠር ጥሩ መንቀሳቀስ ያስደስታል። ለበለጠው የነገው ፈተናችን ጉዞ ታላቅ መነቃቃት ይፈጥራል። ላልተጠናቀቀው የቤት ስራችን ጸንተን መዋደቅ አለብን። በትኩረት ጥሩ መጫወት እስከቻልን ድረስ የኔ ጎሎች የበለጠ ይመጣሉ። ዓላማዬ አርሰናልን ወደሚገባው ታላቅ ዋንጫ ክብር መመለስ ነው። ይህ ደግሞ እንደሚሆን አምናለሁ። ዮከሬስ ከጨዋታው በኋላ የሰጠው አስተያየት ነው። I think the whole team. I think I cannot be prouder and happier for what I've seen out there, but especially the way we lived the last 72 hours. አጥቂው ቪክቶር ዮከሬስ ወደ አርሰናል ከመጣ ድንቅ ጊዜ ያሳለፈበት ጨዋታ እንደሆነ ምስክር የሰጠው ማይክ አርቴታ ከወልቭሱ ጨዋታ ተቀባይነት የሌለው አስደንጋጩ ምሽት በኋላ በላቀ ህብረት በቀጣይም በእግር ኳስ የሚፈጠረው ድራማዎችን ሁሉ ተቋቁመው አርሰናልን ለድል ለማብቃት እየተጉ ያሉ ተጫዋቾቹን አወድሷል። ያንን የሮም ምሽት የሚገልጸው ቃላት የለም። ከጨዋታው በኋላ ያለፉት 72 ሰዓታት ኃላፊነታችን ምን እንደሆነ ምን እያደረግን እንዳለ ጫናዎችን ተቋቁመን እንደ ቡድን በቀጣይም እንዴት መቆም እንዳለብን በግልጽ ተነጋግረናል። ቁጣችንን ውጠን ጸጸታችንን ይዘን ለሚገባን ድል መዋደቅ በቁርጠኝነት ብቸኛው ምርጫችን ነው። ሁሌም ስለ ቀጣዩ ፈተናችን እንድናስብ ተነጋግረናል። ያንን በቶተናም በጥሩ ሜንታሊቲ ያሳይተናል። ይህ በቀጣይም ጸንቶ እንዲቀጥል በጋራ ቆመን መፋለማችን ይቀጥላል። ማይክ አርቴታ ዋናው የመድፉ ተወቃሽ ከደርቢው ድሉ በኋላ የሰጠው አስተያየት ነው። The run-in starts here. Unmissable, unsurpassed, uninterrupted drama from now until the final day. Every win pivotal, every point precious. This is when heroes emerge and legends deliver.